ለፀሐይ በጣም ቅርብ የሆነችው ነገር ግን ሞቃታማ ያልሆነች ፕላኔት ማናት? ዛሬ ስለ ተለዋዋጯ ፕላኔት ስለ ሜርኩሪ አብረን እናያለን። ሜርኩሪ ለፀሐይ በጣም ቅርብ ብትሆንም ሙቀትን የሚይዝ ከባቢ አየር ወይም ደግሞ አትሞስፌር የላትም። ስለዚህ ሞቃታማ አይደለችም ማለት ነው። በዚህ ምክንያት ሜርኩሪ ላይ ቀን ቀን እስከ 430 ዲግሪ ሴልሺየስ ሲግል ሌሊት ግን እስከ -180 ዲግሪ ሴልሺየስ ይቀዘቅዛል። ይሄም ማለት በአንድ ቀን ውስጥ አንዴ ቅጥል አንዴ ቅዝቅዝ ትላለች ማለት ነው። በጣም የሚገርመው ሜርኩሪ በፀሐይ ዙሪያ በጣም ፈጣን ነች። አንድ አመት ለመሙላት የሚፈጅባት ቀን 88 ቀን ብቻ ነው። በመሬት 3 ወር ሳይሞላ እሷ ላይ ግን አዲስ አመት ይገባል ማለት ነው። እንዲህ አይነት ተለዋዋጭ ፕላኔት ላይ መኖር ትችላላችሁ? ሀሳባችሁን በኮሜንት ግለጹልኝ። እንደዚህ አይነት አስተማሪና አዝናኝ ቪዲዮዎች እንዲደርሷችሁ ፎሎ፣ ላይክ እና ኮሜንት ማድረጋችሁን አትርሱ። በቀጣይ ፕላኔት እንገናኛለን።